የእግዚአብሔርን ክብር እንድታዩ አልነገሩሽምን? የመልእክቴ ዋና ሐሳብ የሚሆነው አልዓዛር ሲነሳ ከማየት የእግዚአብሔርን ክብር ማየት ይበልጣል የሚል ይሆናል። ማርታ ወንድሟ ሲነሳ ለማየት ትፈልጋለች። ጌታ ኢየሱስ ክርስቶስ ደግሞ ከአልዓዛር መነሳት ያለፈውን የእግዚአብሔርን ክብር እንድታይ ይፈልጋል። ኢየሱስ በዚህ ስፍራ የተናገረው ወንድምሽ ሲነሳ ታያለሽ አይደለም ያላት፣ የእግዚአብሔርን ክብር ታያለሽ ነው ያላት። እንደሸተተ ወንድሟ ከሞተ 4 ቀን እንደሆነ እንደተበላሸ ነው ማርታ እያስረዳች ያለችው። ኢየሱስ ክርስቶስ ደግሞ አዎ ወንድምሽ ከሞተ 4 ቀን ሆኖታል፣ እንደሸተተ አውቃለሁ፣ መቃብር ውስጥ ነው ያለው፣ ድንጋይ ተከምሮበታል፣ አፈር ለብሷል፣ ተስፋ ተቆርጦበታል። ነገር ግን የሚያምኑ ሰዎች ከተበላሸ ጉዳይ ውስጥ የእግዚአብሔርን ክብር ማየት ይችላሉ። ቢዝነስ የተበላሸባችሁ፣ ትዳር የተበላሸባችሁ፣ ጤና የተበላሸባችሁ፣ ሸቷል፣ ተበላሽቷል፣ 4 ቀን ሆኖታል ያላችሁ፣ በግራ መጋባት ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። ከዚህ ተበላሽቷል ብላችሁ ከዘጋችሁት ምዕራፍ ውስጥ የእግዚአብሔርን ክብር ታያላችሁ። ማንም ዝም ብሎ የእግዚአብሔርን ክብር ማየት አይችልም። የእግዚአብሔርን ክብር ለማየት መስፈርት አለው። የመጀመሪያው መስፈርት እምነት ነው። ብታምኚስ የእግዚአብሔርን ክብር እንድታዩ አልነገሩሽምን አላት። ወንድማቸው ከሞተ 4 ቀን ሆኖታል። በሌላ በኩል ደግሞ ኢየሱስ ክርስቶስ የእግዚአብሔርን ክብር ታያለሽ እያላት ነው። ማርታ የእግዚአብሔርን ክብር የምታየው ኬት ነው? ባጭሩ መልሱ ሲመለስ የእግዚአብሔር ክብር የሚወጣው ከሞተው ከአልዓዛር ውስጥ ነው። የሚያምኑ ሰዎች ከተበላሸ ነገር ውስጥ የእግዚአብሔርን ክብር ያያሉ። ቢዝነስ የተበላሸባችሁ፣ ትዳር የተበላሸባችሁ፣ ጤና የተበላሸባችሁ፣ ተበላሽቷል ብላችሁ ከዘጋችሁት ምዕራፍ ውስጥ የእግዚአብሔርን ክብር ታያላችሁ። ማንም ዝም ብሎ የእግዚአብሔርን ክብር ማየት አይችልም። የእግዚአብሔርን ክብር ለማየት መስፈርት አለው። የመጀመሪያው መስፈርት እምነት ነው። ብታምኚስ የእግዚአብሔርን ክብር እንድታዩ አልነገሩሽምን? ወንድማቸው ከሞተ 4 ቀን ሆኖታል። በሌላ በኩል ደግሞ ኢየሱስ ክርስቶስ የእግዚአብሔርን ክብር ታያለሽ እያላት ነው። ማርታ የእግዚአብሔርን ክብር የምታየው ኬት ነው? ባጭሩ መልሱ ሲመለስ የእግዚአብሔር ክብር የሚወጣው ከሞተው ከአልዓዛር ውስጥ ነው። ከሸተተው ከአልዓዛር ውስጥ ነው የእግዚአብሔር ክብር የሚወጣው። ከሌላ ቦታ ከሩቅ አይመጣም። ከሞተ 4 ቀን ሆኖታልና ይሸታል የተባለውን አልዓዛርን አስነስቶ የእግዚአብሔርን ክብር አሳያቸው። ሞቷል፣ ተቀብሯል፣ ሸቷል ካላችሁት ከዛ ጉዳይ ውስጥ የእግዚአብሔርን ክብር ታያላችሁ። የተበላሸው ትዳራችሁ ነው፣ ቢዝነሳችሁ ነው፣ ትምህርታችሁ ነው። ካመናችሁ ተበላሽቷል ካላችሁት ከዚህ ጉዳይ ውስጥ የእግዚአብሔርን ክብር ማየት ትጀምራላችሁ። አልዓዛር ሲነሳ የማያምኑት አይሁዶችም ጭምር ነው ያዩት። የእግዚአብሔርን ክብር ያዩት ግን የሚያምኑት ብቻ ነበሩ።